ሰላም ቤተሰቦች እንዴት ናችሁ? ዛሬ የምንወያየው ለምንድነው የሰው ልጆች ቪዲዮ የማይሰሩት ወይም ቪዲዮ እንዳይሰሩ እንከን የሆነባቸው ነገሮች እና ማስወገድ ያለባቸው ነገሮችን ነው የምናየው። እና ቪዲዮን ከመጀመራችን በፊት ሰብስክራይብ የምትሏት ምልክት መጫናችሁ እንዳትረሱ። ሰብስክራይብ ስትጫኑ ደግሞ ደውል ምልክቷን መጫናችሁ እንዳትረሱ። ምክንያቱም አዲስ ቪዲዮ ስንለቅ ቶሎ መልእክቱን ይደርሳችሁ ማለት ነው። ወደ ቪዲዮ አንደኛው እና የመጀመሪያው የምንለው ምንድነው? ባለን ነገር መጀመሪያ ለመቻላችን ነው። ባለን ነገር መጀመር መቻል አለብን። ምክንያቱም አንተ ባለን ነገር ካልጀመርክ እስከሚኖርህ ነው የምትጠብቀው። ስለዚህ ያ ነገር ደግሞ ሳይኖርህ ቀረ ማለት አንተ ሶሻል ሚዲያ ሳትጠቀመው አለፍክ እንደማለት ነው። ስለዚህ በአሁኑ ሰዓት ባለን ነገር መጀመር ግዴታችን ነው የሚሆነው። ለምሳሌ ብዙ ሰዎች የሚናገሩ ንግግር አለ። ሰልፊ ስቲክ የለኝም ይላሉ ግማሹ። ስታንዲንግ ፎን የለኝም ይላል። ዋየርለስ ማይክ የለኝም ይላል። ካሜራ የለኝም ይላል። ላይት የለኝም ይላል። እነዚህ ምክንያቶች አሁን በምን መግታት እንችላለን? ሰልፊ ስቲክ ካልን ወይም ስታንዲንግ ከፈለግን በእንጨት ምናምን መስራት እንችላለን እስከሚኖረን ድረስ። አንድ ቀን መኖሩ እኮ አይቀርም። ስለዚህ እቺ ያለችው ነገር ባለች ነገር መጠቀም መቻል አለብን። ሁለተኛው ካሜራ ደግሞ ካሜራ ባለን በራሳችን ስልክ መጀመር አለብን። ሶስተኛው ደግሞ ምንድነው? ላይት ነው መብራት። ላይት አሁን ከሁሉም ነገር ቀላል ነው። የትም ልታገኘው የምችለው ነገር ነው። አንድ ቤት ውስጥ ባለ መብራት በእርግጥ ትክክለኛ ላይት ላታገኝ ትችላለህ። ስለዚህ ትክክለኛ ላይት ማግኘት ካልቻልክ ደግሞ ምንድነው የምታደርገው? ወይ ቤት ውስጥ ባሉ አምፖሎች ገጣጥመህ ምናምን መስራት ትችላለህ። ሁለተኛው ደግሞ አሪፍ ኮንተንት የለኝም ነው። አሪፍ ኮንተንት ማለት አሪፍ ሀሳብ ምን ላቅርብ ከየት ላምጣ ሀሳብ የሚለው ነው። አሪፍ ኮንተንት የሚኖርህ አንድ ስታስብ ነው፣ ስትጨነቅ ነው። ስለ ኮንተንቱ ምን ልስራ ብለህ ሌት ተቀን ስታስብ ስትጨነቅ ሀሳብን እሱ ላይ ስታደርግ ነው እንጂ አንተ ተቀምጠህ የሰውን እያየህ አይ ዶንት ኖ ከየትም አይመጣም። ስለዚህ አንተ በቀን በቀን ቢያንስ ከቻልክ ምክንያቱም የኮንተንት አቅምህን ለማዳበር በቀን በቀን መጻፍ አለብህ። ስክሪፕት እየጻፍክ ነው ማውጣት አለብህ። ደግሞ ሶስተኛው እና የመጨረሻው የምንለው ደግሞ አሪፍ ስልክ ወይም ካሜራ የለኝም። ይሄ ብዙዎቻችን ምክንያት ነው። አሪፍ ስልክ እስከሚኖረን መጠበቅ የለብንም። ምክንያቱም አንተ አሪፍ ስልክ ካልገዛህ ቪዲዮ ዩቲዩበር ወይም ቲክቶከር ሳትሆን ልትቀር ነው። ለምሳሌ ምን ታውቃለህ? አንተ በቲክቶክ ይሆናል እኮ ታዋቂ የምትሆነው ወይም መክሊትን የምታገኘው በቲክቶክ ሊሆን ይችላል ወይም በዩቲዩብ ሊሆን ይችላል። እና አንተ አሁን ስልክ አለህ እጅ ላይ ፓኬጅ ወይም ዋይፋይ አለ ቤት ውስጥ ቁጭ ብለህ ስክሮል እያደረግህ የሰውን ቪዲዮ ከምታይ እስኪ ሰውን ደግሞ የኔን ኮንተንት ሀሳቤን ይይልኝ ብለህ ትንሽ እስኪ ቪዲዮዎችን እኮ ቢያንስ አንተ እንደማንኛውም ቲክቶከር በሳምንት 3-4 ቪዲዮ መስራት ቢያቅትህ እንኳን በሳምንት 2 ቪዲዮ ካልቻልክ አንድ ቪዲዮ ለዩቲዩብ። ቲክቶክ እንኳን በጣም ቀላል ስለሆነ 2-3ም ትሰራለህ። እንደሱ ብትሰራ የተሻለ ነው ብዬ